እኔ በመረት እቀበላቸዋለሁ እኔ በፍቅር እቀበላቸዋለሁ እያለን እኮ ነው። እናስተውል ክርስቲያኖች፣ እግዚአብሔር ይህንን ያህል ይወደናል፣ ያፈቅረናል። ወደ እሱ እንድንመለስ ይፈልጋል እግዚአብሔር። እንመለስ። የመመለሻችን ወቅት ደግሞ አሁን ነው። የመዳን ቀን ዛሬ ነው ይላል። ያውን ደግሞ አሁን ጌታችሁ በምን ሰዓት እንደሚመጣ አታውቁምና ተጠንቀቁ ተብለናል፣ ንቁ ተብለናል። ይህንንም ይላል ከታች ወረድ ብሎ በማቴዎስ 24 ቁጥር 42 ላይ ምን ይላል? ይህንንም ቀድሞ መዘጋጀት እንደሚገባ መጠንቀቅ እንደሚገባ ሲያሳስባቸው ይህንን አለ ይላል። ጌታችሁ በምን ሰዓት እንደሚመጣ አታውቁምና ተዘጋጅታችሁ ጠብቁ ተብለናል። አያችሁ፣ የመዘጋጀት ጊዜ አሁን ነው። ንስሐ የተሰበክንበት ወቅት ነው። ንስሐ የመግቢያችን ጊዜ፣ የመመላሻችን ጊዜ አሁን ነው። ከዚህ በኋላ ይህንን እድል የማናገኝበት ጊዜ ሊመጣ ይችላል። ስለዚህ በጊዜያችን እንድንጠቀምበት ያስፈልጋል። ጎበዞች እንድንሆን ያስፈልጋል። ወደ እግዚአብሔር በምሕረት እንድንመለስ ያስፈልጋል። ቅዱስ አትናቴዎስ ስለ ንስሐ በቅዳሴው ላይ የተናገረው ነገር አለ። ኦ አዳም ምን ተኑረሰይናከ ዛምጻከ ፍትሐ ሞት ላዕሌነ ይላል። አዳም ሆይ ምን አደረግን? ወደዚህ እሾህ አሜከላ ወደ የሚያበቅል ምድር ያመጣህን ምን አደረግን? በጌታ ማደሪያ በገነት በደስታ እንዳንኖር ወደዚህ ምድር ያመጣህን ምን አደረግን? ምን አደረግን? ዞር ይላል ደግሞ ወደ ሔዋን። ኦ ሔዋን ምን ተኑረሰይናኪ፣ ሔዋን ሆይ ምን አደረግንሽ? እነሆ አንቺ ያንን የገነትን እጽ እንደቆረጥሽ እንዳደማሽ እንዲሁ ልጆችሽ ይደማሉ። በወለዱ ጊዜ በጭንቅ በስቃይ ይሰቃያሉ። ሔዋን ሆይ ምን አደረግንሽ? ወደዚህ ወደ ምድር ፋይዳ ያመጣሽን። ነፍሳችን ይላል በእሳት ሰይፍ ተቃጠለች፣ በፍቶት ተቃጠለች። ስጋችን በፍቶት ነደደ ይላል። ወደዚህ ምድር ያመጣችሁን አዳምና ሔዋን ምን አደረግናችሁ እያለ ይወቅሳል። ወደ ሱራፌ ደግሞ ዞር ይላል። ኦ ሱራፊ አንተ የገነት በር ጠባቂ ሆይ ይላል፣ እባክህን የገነትን በር ክፈትልን፣ እንድንገባ ፍቀድልን። ነገር ግን እንደ ቀድሞ ከዛፉ ልንቆርጥ አይደለም፣ እናት ዘንድ መዓዛዋን እናሸት ዘንድ ተወን ይላል። ተወን። እንደገና ደግሞ መንፈስ ቅዱስ ይወቅሰውና መለስ ይላል። ኦ አዳምና ሔዋን ሆይ እናንተ ምን አደረጋችሁና ትወቀሳላችሁ? እናንተስ በምሕረት ጌታ በምሕረት ባለቤት በእግዚአብሔር ፊት ተጸጽታችሁ ንስሐ ገብታችሁ ድናችኋል፣ ጸድቃችኋል። ንስሐ ያልገባን እኛ እንወቀስ እንጂ ይላል። ንስሐ ያልገባን እኛ እንወቀስ እንጂ። አያችሁ የአባቶቻችን ትምህርት። ንስሐ ያልገባን እኛ እንወቀስ። መወቀስ ያለበት ሰው ንስሐ ያልገባ ሰው ነው። አዳምና ሔዋን ንስሐ ገብተዋል። መንፈስ ቅዱስ ከለከለው። ቅዱስ አትናቴዎስ አትውቀሳቸው፣
ጸድቀዋል፣ ድነዋል፣ ንስሐ ገብተዋል። ንስሐ ያልገባህ አንተ ተጸጸት እንጂ ሲለው ነው። ንስሐ ያልገባን እኛ እንጸጸት እንጂ፣ ንስሐ ያልገባን እኛ እናልቅስ እንጂ። አዳምና ሔዋን ምን ቦጣቸው? ንስሐ ገቡ፣ ጸደቁ፣ ዳኑ። ከእንግዲህ በኋላ አዳምና ሔዋንን መውቀስ እንደማይገባ፣ ንስሐ የገቡ እህቶች ወንድሞቻችንን መውቀስ እንደማይገባን እግዚአብሔር ኃጢአቱን ረስቶ በጸጋ ላይ ጸጋ የሰጣቸው ወንድሞቻችንን እኛ እስከዛሬ ድረስ ኃጢአታቸውን እያነሳን እናማቸዋለን አይደል? ግን እኛ ንስሐ ገብተናል። እነሱ ንስሐ ገብተው ስጋው ደሙ ተቀብለው ቆርበው ከብረው ድነዋል፣ ጸድቀዋል። ንስሐ ያልገባን እኛ እንወቀስ። ክርስቲያኖች ወንድሞቻችሁ እህቶቻችሁን አትውቀሱ። እህቶቻችን ወንድሞቻችንን አንውቀስ። ንስሐ ያልገባን እኛ እንወቀስ እንጂ። እግዚአብሔር እንዳይወቅሰው የሚፈልግ ሰው ማን ነው? እግዚአብሔር እንዳይወቅሰው የሚፈልግ ሰው ዛሬ ንስሐ ይገባ፣ ዛሬ ይመለስ፣ ዛሬ ከእግዚአብሔር ጋር ይገናኝ፣ ይቅርታ ይጠይቅ። ትክክለኛው መንገድ ይሄ ነው። ስለዚህ የተከበራችሁ የእግዚአብሔር ቤተሰቦች ንስሐ ከሰባቱ ምስጢራተ ቤተክርስቲያን አንዱ ነው። ይህ ምስጢር በእውነት ታላቅ ምስጢር ነው። ከማንኛውም የቤተክርስቲያን ምስጢራት በሙሉ የሚቀድም ምስጢረ ንስሐ ነው። ምስጢርነቱ ምንድነው ያልን እንደሆነ በሚታየው ካህን የማይታየው ኃጢአት ሲሰረይ ይሄ ምስጢር ነው። አያችሁ፣ ካህኑ ይታያል፣ ኃጢአት አይታይም። ሲያስተሰርይ ካህኑም በካህኑ ስልጣን በማቴዎስ 18 ቁጥር 18 ላይ በምድር ያሰራችሁት የታሰረ ይሁን፣ በምድር የፈታችሁት የተፈታ ይሁን በሚለው ስልጣን ኃጢአታችንን ለካህኑ ስንናዘዝ በሚታየው ካህን የማይታየው ኃጢአት ይሰረያል። ይህ ምስጢር ያሰኘዋል ማለት ነው። ስለዚህ ምስጢረ ንስሐ ቅዱሳን ብዙ ጸጋ በረከት የሚያገኙበት፣ ከእግዚአብሔር የሚታረቁበት፣ በእውነት ለጽድቅ ለድነት ለዘላለም ሕይወት የሚበቁበት ትልቅ ምስጢር ነውና ንስሐ ገብተን የክርስቶስን ስጋና ደም ተቀብለን ለሕይወት እንድንበቃ የአምላካችን የልዑል እግዚአብሔር ቅዱስ ፈቃዱ ይሁንልን። የእግዚአብሔር ቸርነት፣ የእመቤታችን የቅድስት ድንግል ማርያም አማላጅነት፣ የጻድቁ የተክለ ሃይማኖት የቅድስት አርሴማ ረድኤት በረከታቸው ከሁላችን ጋር ይሁን። ይቆየን። መላከ ገነት ቃለ ሕይወትን ያሰማልን፣ ቃለ ሕይወትን ያሰማልን፣ በእድሜ በጸጋ ይጠብቅልን። መምህራችን እንግዲህ ስለ ንስሐ አስተምረውናል። እግዚአብሔር ጋር እንድንገናኝ ሥጋ ወደሙን ተቀብለን የመንግስቱ ወራሽ እንድንሆን ስለ ንስሐ አስተምረውናል። እግዚአብሔር በእድሜ በጸጋ ይጠብቅልን፣ ቃለ ሕይወትን ያሰማልን። እግዚአብሔር አምላክ የአገልግሎት ዘመናቸውን ይባርክልን። እንግዲህ ከዚህ በመቀጠል ደግሞ እህታችን አሁንም የመጨረሻውን መዝሙር እንድታሰሚን እግዚአብሔር ስም እንጠይቃለን።